ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ ዛሬም እንደተለመደው ለፎሬክስ ትሬደር የሚሆን እጅግ በጣም ጠቃሚ የሆነ ርዕስ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይህ G7 ፎሬክስ አካዳሚ ነው። ስለ ፎሬክስ አስፈላጊና ጠቃሚ መረጃ እንዲያገኙ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ዲናችሁ ውድ የቻናላችን ተከታዮች፣ ዛሬ ደግሞ በጣም ወሳኝ የሆነውን ርዕስ ይዤላችሁ መጥቻለሁ። ከመጨረሻ አብራችሁን ቆዩ። ዛሬ የምናየው ማርኬት ፊዝ የሚለው ነው። ማርኬት ፊዝ ማለት ፕራይሱ ኢን ቻርት የሚያሳያቸው ደረጃዎች ወይም ደግሞ ይጓዝበት አካሄድን ምን ይመስላል የሚለውን እናያለን። ፕራይስ አራት አይነት ስቴጆች አሉት ወይም ፌዝ አሉት። አንደኛ ኮንሶሊዴሽን ፌዝ ወይም ደግሞ ሬንጅ ይባላል። ሁለተኛው ማኒፑሌሽን ፌዝ ወይም ፌክ ሙቭ፣ አንዳንዴም ሊኩዊዲቲ ግራፕ ይባላል። ሊኩዊዲቲ ግራፕ ሲል ያው ሊኩዊዲቲ ለመውሰድ ማለት ነው፣ ስቶፕ ሎስ አንት ለማድረግ ማለት ነው። ሶስተኛ ሪቨርሳል ነው። አራተኛ ደግሞ ኤክስፓንሽን ፌዝ ነው። አምስተኛ እንደዚሁም ኮንፈርሜሽን የሚባል አለ። እሱም እንዴት መግባት እንደምንችል አሳያቸዋለሁ ማለት ነው። ስለዚህ የመጀመሪያው ኮንሶሊዴሽን ፌዝ ስንል በቻርት ስናየው ይሄን ይመስላል። አሁን ይሄ ቻርት ስታዩት ዩሮ ዩኤስዲ ነው። የ15 ሚኒት ስናየው አራት አይነት ፌዞች አሉት። አሁን ይሄኛው ስናየው አያችሁት፣ ከዚህ ጀምራችሁ ኮንሶሊዴሽን ሲሆን የተለያየ ካራክተር አለው። ከነዚህም አንደኛው ካንድሎቹ በጣም ትናንሾች የሆኑ ሳይድዌይ ሲሆን ያው ሾርት ሙቭ ነው የሚሄደው፣ አጭር ነው፣ እዛም ይመላለሳል። ካንድሎቹም ትናንሽ ናቸው፣ የተጋነነ ካንድል የለውም። ያው እኳል ሃይ እኳል ሎው አለው። በቃ እዚች ላይ ሬንጅ ያደርጋል። እንቅስቃሴው ትንሽ ነው፣ ብዙም እንቅስቃሴ የለውም። ዳይሬክሽኑም ወዴት እንደሆነ ያሳያል። ዝም ብሎ ነው የሚመላለሰው ማለት ነው። ለዚህ እዚህ ላይ ማድረግ ያለባችሁ ትሬድ አለማድረግ ነው ማለት ሪል ሙቭመንት እስከሚጀምር በትዕግስት መጠበቅ አለባችሁ። ግፋቢል ካልቻላችሁ እንኳን ብትገቡ በሳፖርት ኤንድ ሬዚስታንስ ወይም አፕ ኤንድ ዳውን በሚል ብትገቡ ይመረጣል። በተቻለ መጠን ግን ትሬድ ባታደርጉ ይመረጣል እዚህ ላይ። ስለዚህ በሴሽን በኩል አንዳንዴ ቶኪዮ ሴሽን ኮንሶሊዴሽን ነው፣ እንደዛ ፌክ ነው ምናምን ይባላል። ያው አንዳንዴ ሊሆን ይችላል፣ ግን ሁሉ ጊዜም እንደዛ አይደለም። ኮንሶሊዴት ሲያደርግ ፕራይስ ለተወሰነ ሰዓት ብቻ አይደለም፣ ለአንድ ሴሽን አይደለም፣ ለተወሰነ ሰዓትም ሊሆን ይችላል፣ ለቀናትም ሊሆን ይችላል፣ ለአንድ ቀንም ሊሆን ይችላል፣ ለሳምንትም ሊሆን ይችላል። እኔ ራሱ አጋጥሞኛል አንድ ሳምንት ኮንሶሊዴሽን ሲያደርግ ማለት ነው። እዚህ በተቻለ መጠን ኮንሶሊዴት መሆኑ ፊዙ አንደርስታንድ አድርጋችሁ በፕራይስ ቢሄቪየር ወይም በፕራይስ ባለበት አካሄድ ትሬድ ብታደርጉ ይመረጣል ማለት። ከዛ ቀጥሎ ማኒፑሌሽን ወይም ፌክ ሙቭ፣ ይሄኛው የሚጠቀሙት በብዛት ኮርፖሬሽኖች ናቸው። ትላልቅ ድርጅቶች ከፍተኛ ኦርደር ለማድረግ ሲፈልጉ አንዳንድ ትሬደሮች ለማሳሳት ወጥተዋል ወይም ብሬክ አድርገዋል ሄደዋል ብሎ ማሳሳት የሚጠቀሙበታል። ፌክ የሆነ ሙቭ ይጀምራሉ። ከዛ ሄደ ብላችሁ ስትገቡ ምን ይሆናል? ይመለሳል ማለት ነው። አሁን ከዚህ ቻርት ስናየው ከዚህ ከኮንሶሊዴሽን ወጥቶ ቀጥታ ወዴት ነው ሄደው? ወደ ላይ ነው። እዚህ ላይ ወደ ላይ ሲሄድ ወደ ላይ ይወጣል ብለን ምንድነው የምናደርገው? ባይ ነው የምንለው። ባይ ስንል በእርግጥ እዚህም ቀጥሎ ኮንሶሊዴት ነው ያደረገው፣ ወዲያውን አልተመለሰም። ግን በብዛት ወዲያውን ወጥተው ወዲያውን ይመለሳሉ። ይሄን ያህል ሳይቆይ እዚህም ድጋሚ ኮንሶሊዴት አደረገና ተመልሶ ወደ ታች ነው የሄደው። ስለዚህ እንዘቱታር ሬንጂንግ ነው። ሌላ ቻርት ስናይ አሁን የፕራይስ እስከዚህ ኮንሶሊዴሽን ካደረገ በኋላ ምንድነው ያደረገው? ወደ ታች ነው የሚሄድ የመሰለው ወይም ወደ ታች ብሬክ ያደረገው። አብዛኛው ሰው ወደ ታች ይሄዳል ብሎ ይገባል ማለት ነው። ግን በኋላ ተመልሰው ወደ ላይ ነው ሄደው ማለት ነው። ይሄኛው ማኒፑሌት ካደረገ በኋላ ወደ ታች ማኒፑሌት አድርጎ ከወረደ በኋላ ሪል ሙቭመንቱ ወደ ጀመረ ወደ ላይ ማለት ነው። ይሄኛውን ምድር የሚባለው ይሄኛው ስቴጅ ደግሞ ኤክስፓንሽን ይባላል ማለት ነው። ኤክስፓንሽን ሲባል ደግሞ ኃይለኛ እንቅስቃሴ ሲኖር ፕራይሱ በከፍተኛ መንገድ ወደ ላይ ወይም ወደ ታች ሲንቀሳቀስ ኤክስፓንሽን ፌዝ ይባላል ወይም ፐልስ። ይሄኛው ደግሞ በጣም ትላልቅ ካንድሎች ይፈጠራሉ። እዚህ ላይ ቶሎ እንቅስቃሴ ይኖረዋል። ብሬክ አድርገው ነው የሚወጡት ስቴጅ። አሁን እዚህ ብሬክ አድርገዋል፣ ወደ ላይ ወጥተዋል። ከፍተኛ እንቅስቃሴ ያለውና ስለዚህ እዚህ ምን ማድረግ አለብን? ትሬድ ማድረግ የለብንም። እዚህ መጠበቅ አለብን። እስከ መቼክ እስከ ኮንፈርሜሽን መጠበቅ አለብን። ኮንቲኒዩስ ያደርጋል ወይ በሚለውም ጠብቀን ትሬድ ማድረግ አለብን ማለት እንደሆነ። ይኸው አሁን እዚህ ሃይ ኢምፐልስ ከሄደ በኋላ እዚች መጥቶ ሪቨርስ አድርጓል። እዚህ ኮንፈርሜሽን ማለት ወደ ኋላ ትንሽ ያልተሟላ ኪርቫል ጋፕን ሚቲጌት አድርጎ ሲመለስ ዋት እንችላለን ማለት ነው። ስለዚህ እንቅስቃሴያችን በኮንፈርሜሽን መሆን አለበት ማለት። ኤክስፓንሽን ካደረገ በኋላ ኮንፈርሜሽን ፈጥሮ ሲመለስ ትሬድ ማድረግ አለብን ማለት።
ቀጥሎ ሪቨርሳል ነው። ሪቨርሳል ማለት ደግሞ ከአንዱ ጉዞውን ጨርሶ ትሬንዱ ሲቀይር ማለት ነው። ከዳይሬክሽኑ ከላይ ወደ ታች ሲቀይር ማለት ነው። እዚህ ላይ ትሬንዱ ዊክ የሆነ ይሄዳል። ዊክንድ እየፈጠረ እየደከመ ይሄዳል። ትሬንዱ እንቅስቃሴው እየቀነሰ ይሄድና ብሪክ ኦፍ ስትራክቸር ይፈጥራል። ስትራክቸር ብሪክ ሲያደርግ አሁን እዚህ ላይ ወደ ላይ ሃይ ከነበረ ወደ ሃየር ሎ ይቀይረዋል ማለት ነው። ኤምኤስኤስ ወይ ቦስ ይፈጥራል። ሊኩዊዲቲ ከወሰደ በኋላ ከዛ ካንድል ደግሞ ሪጀክሽን ይኖራል። ሪጀክት ከተደረገ አንድ ካንድል ከዛ ወደ ሪቨርስ አድርጎ ይሄዳል ማለት ግን እዚህ ላይ ማወቅ ያለባችሁ በብዛት ያ ኮንሶሊዴት ካደረገ አንድ ማርኬት ከዛ ማኒፑሌት ያደርጋል ፌክ ሙቭ ከዛ በኋላ ቆይቶ ሪል ሙቭመንት ይጀምራል ማለት እዚህ ላይ ሪል ሙቭመንት ሲጀምር ትሬድ ማድረግ ከዛ ይሄዳል ኮንቲኒዩስሊ ኤክስፓንሽን ጨርሶ ሊኩዊዲቲ ከወሰደ በኋላ ወደ ኋላ ሪቨርስ ያደርጋል ማለት ነው። ስለዚህ ማርኬት ፊውዙ እያያችሁ ትሬድ ብታደርጉ ይመረጥ። አሁን ኮንፎርሜሽን ኢንትሪ ስንጠቀም አሁን ይሄኛው ወደ ላይ ብሬክ አድርጓል። ስመለስ እዚህ ላይ ፌር ቫል ጋፕ ወይ ኦርደር ብሎክ ሚቲጌት ሲያደርግ ኢንተር ብናደርግ አሁን ሄዶ ትንሽ ተመልሰው ሲንቀሳቀስ እንደዚህ አይነት ትሬድ ብንገባ ስለዚህ ትክክለኛ ኢንትሪ ፖዚሽን ኮንፈርሜሽን ነው። ይሄ ፑል ባክ አድርጉ ስመለስ ያለውን ነውና እዛ ላይ ፎከስ ብታደርጉ